ሰላም ሰላም ውድና የተከበራችሁ የኔ ቻናል ዩቲዩብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት የጄሊ ስዊት አሰራርን ይዤላችሁ መጥቻለሁኝ። ዛሬ እንግዲህ አብዛኞቻችን ያው ጄሊ ብቻውን መስራት ነው በአብዛኛው የሚቀለንም የሚዘወተረውም። እኔ ግን ዛሬ በምን ሁለት ሶስት ነገሮችን ተጠቅሜ አሪፍ የሆነ የጄሊ ስዊት አሰራርን ነው ይዤላችሁ የመጣሁትኝ። ተከታተሉን። እዚህ ጋር እንግዲህ የተጠቀምኳቸውን ግብአቶች እያንዳንዱን እነግራቸዋለሁኝ። በጣም የሚያምር አያችሁት፣ በጣም አሪፍ ኬክ የመሰለ ጀሊ ነው የሰራሁት ማለት ነው። እንግዲህ የተጠቀምኳቸውንና ከነ አሰራሩ አሳያቸዋለሁኝ። እዚህ ጋር እንግዲህ የተጠቀምኳቸውን ግብአቶች ብስኩት፣ ጄሊ፣ የገበታ ቅቤ፣ ከረሜል እና ከስተር ፓውደር ተጠቅሜ ያለው። እዚህ ጋር መጀመሪያ ብስኩት፣ ይሄኛው የገበታ ቅቤ ወይም ደግሞ ያው ዝብዳ ነው የሚባለው። ብስኩቱን እወቅጠዋለሁኝ ወይም ደግሞ አደቀዋለሁኝ። መፍጨትም ትችላላችሁ፣ ግን ሲፈጭ በጣም መላም የለበትም። የሆነ በዚህ መልኩ ሰበር ሰበር ካደረኩትኝ በኋላ በደንብ መላም የለበትም። ለምን ቡክት እንዳይልብን ማለት ነው። በዚህ መልኩ እንግዲህ ሰባብሬ አዘጋጅቼዋለሁኝ ብስኩቱን። ከዛ ብስኩቱን ማረስበት ሁለት የሾርባ ማንኪያ የገበታ ቅቤ ተጠቅሜ ያለው። ይህንን የገበታ ቅቤ እንግዲህ አቀልጠዋለሁኝ። ያው መጀመሪያ ካቀለጥኩትኝ በኋላ ያዘጋጀሁትን ብስኩት ላይ ጨምሬ በደንብ አድርጌ አሸዋለሁኝ። ለምን ብስኩቱ እንዳይፈረካከስ እንዲያያዝ ነው የምጠቀመው። ብዙ መብዛት የለበትም። እንዲያጣብቅልን ብቻ ነው የምንጠቀመው። ይህንን በእጄ በደንብ አድርጌ እለውሰዋለሁኝ። በዚህ መልኩ በደንብ አድርጌ ከለወስኩት በኋላ መጣበቅ አለመጣበቁም በዚህ መልኩ ቼክ አደርጋለሁ። ከዛ መስሪያ ትሬ ላይ በዚህ መልኩ በደንብ አድርጌ ደምድሜዋለሁኝ። ከዛ በዚህ መልኩ ይሄንን ካዘጋጀሁት በኋላ ክሬም ነው የማዘጋጀው። እዚህ ጋር የተጠቀምኩት ወተት፣ ከስተር ፓውደር፣ ከረሜል አድርጌ በደንብ አድርጌ እንግዲህ እጄ ማረፍ የለበትም እዚህ ጋር። ለምን የቶሎ የሚያያዝ ወደ ድስቱ እንዳይዝብን ቶሎ ቶሎ ማማሰል ይኖርብናል። ውፍር ብሎ በዚህ መልኩ ክሬሚ እስኪሆን ድረስ። ከዛ በዚህ መልኩ ከደረሰ በኋላ ትንሽ እንዲቀዝቀዝ እንዲል እናቆየውና ከብስኩቱ ቤት ከተደመደመው ላይ በዚህ መልኩ የሚበቃንን ያህል እንጨምራለን። ከዛ ለ10 ለ15 ደቂቃ ፍሪጅ በረዶ ቤት ነው የምንከተው። ከዛ በረዶ ቤት ከከተትነው በኋላ እስኪ ጠነክርልን ድረስ እዚህ ጋር ጄሊ አዘጋጀዋለሁ ማለት ነው። ጄሊ ለማዘጋጀት 2 ኩባያ ተጠቅሜያለሁ። ከዛ 2 ፓኬት ጄሊ አደርግበትና ያው እሳት ላይ ጥደዋለሁኝ ማለት ነው። በደንብ ከፈላ በኋላ ጄሊውን አወርድና አቀዘቅዘዋለሁኝ። ጄሊው ከቀዘቀዘ በኋላ ነው ከላይ የማደርግበት። ውድና ተመልካቾቼ ለዚህ ቻናል አዲስ ስለሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ተከታዮቼ ሀሳብ አስተያየታችሁን እየሰጣችሁኝ
አየዋለሁ። ጥያቄም ማስተካከለውን ነገር ካለ እንዲሁም ኮሜንት ሴክሽን ላይ አስቀምጡልኝ። ጀሊው እንግዲህ አቀዝቅዣዋለሁኝ። ከዛ ቀስ እያልኩኝ በጭልፋ ወይም ደግሞ በሌላ መጨመሪያ አድርጋችሁ በዚህ መልኩ ቀስ እያላችሁ መጨመር ትችላላችሁ። ጄሊ እንግዲህ በባህሪው ቶሎ የመድረቅ ባህሪ ስላለው ቶሎ ቶሎ እጨምርና ፍሪጅ ከተዋለሁ። በዚህ መልኩ እንግዲህ ጨምሬ እያዳረስኩትኝ ነው። በጣም የሚያምር በጣም የሚጣፍጥ ስዊት የሆነ አሰራር ነው። በዚህ መልኩ ለመስራትም ሞክሩ። በቀላሉ ቤታችን ውስጥ እንደዚህ አይነት ስዊት አዘጋጅተን ለእንግዳ ማቅረብ እንችላለን። አያችሁት እንዴት እንደሚያምር በጣም አሪፍ ነው። ጣዕሙም ሲበላም በጣም ሶፍት የሆነ ነው። ሞክሩት። ውድና ተመልካቾቼ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳግም በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ስለተከታተላችሁኝ በጣም አመሰግናለሁ። አያችሁት በዚህ መልኩ አሪፍ ሆኖ ደርሶልኛል። በጣም ሶፍት የሚጣፍጥ ስዊት ነው። ሁላችሁም ሞክሩት።